እንግዳ ክፍል 36 አዶኒ አቤላን በድንጋይ እንዲሁም በብትር ቀጠቀጠው። አንተ ወደ ቤት መመለስ የለብህም፣ እቤት ከተመለስክ ነገሮቹ ይባባሳሉ፣ እዚሁ እጨርስሃለሁ በማለት አዶኒ አቤላን እንዳለ ቅንጭላቱን በድንጋይ ፈጠፈጠው። አዶኒ ልክ እንደ ሰይጣን የሚሰራው ስራ ለምንድን ይሆን? አዶኒ አቤላ ላይ ቅናት ቢኖርበትም ይህን ያህል ግን ይጨክናል የሚል ሀሳብ አልነበረውም። አዶናይ የአባቱን መሞት አስከትሎ የአባቱን ገዳዮች ሳይፈልግ አቤላን እኔ በምወዳት ልጅ መሀል እየገባ እየበጠበጠ ነው እያለ አቤላን ለመግደል ዝግጅት ላይ ይገኛል። አቤላ ከሰው ጋር ጸባዩ፣ አስተሳሰቡ ከቤተሰብ፣ ከጎረቤት፣ ከዘመድ በጣም ጥሩ ልጅ ነበር። አዶኒ አቤላን ለመግደል ውሳኔውን ጨርሷል። ውሳኔው ምን ይሆን የሚለውን እስከ መጨረሻው ድረስ አዳምጡ። አዶኒ እና አቤላ በምንድን ነው እዚህ ደረጃ የደረሱት ብላችሁ ለምታስቡ ሰዎች ኑኑን የኔ ናት የማንም አይደለችም፣ በፍቅር መካከል አትገባም እያለ አዶናይ አቤላን ለመግደል ዛሬ ነገ ያለ ይመስላል። ኑኑ በጣም ጥሩ ልጅና አሳቢ ልጅ ነች። እንደውም መሲ አዶናይ ኑኑን እወዳታለሁ፣ አፈቅራታለሁ፣ ስለዚህ በፍቅራችን መሀል ስለገባ አቤላ አሁን ከዚህ ብለቀውም ወደ ቤት ቢሄድም ነገሮቹን ያባብስብኛል። ስለዚህ ነገ በእኔ እጅ እንኳ ባይጠፋ ሌላ ሰዎች ልኬ እሱን ለማስጨረስ እንዲሁም እዚሁ እንዲደፉትና እዚሁ እንዲቀብሩት አስደርጋለሁ እያለ ይዛት ይገኛል። አዶኒ ለምንድን ነው እንደዚህ ያደረገው? ሰላም ሰላም፣ ውድና የተከበራችሁ የሀይኮ አርግ ቤተሰቦች እንዴት ናችሁ? ሰላም ሰላም ብያለሁ። ባለችሁበት እንግዲህ ሰላም ሁኑልኝ። ዛሬ ይዤላችሁ የመጣሁት አቤላና አዶኒ እንዲሁም አዶኒ አቤላን አግቶ ምን አደረገው የሚለውን ነው። እስከ መጨረሻው ድረስ አዳምጡና ሁላችሁም ፍትህ ለአቤላ እያላችሁ ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ። አቤላ እንግዲህ በጣም ጥሩ ልጅና ሀሳቢ ልጅ ነው። ለምን እንደዚህ አዶኒ የአባቱን ገዳዮች ሳይፈልግ እንዴት በአቤላ ላይ እንደዚህ አይነት ብትር ይሰነዝራል የምትሉ በሙሉ ይህ ቪዲዮ እስከ መጨረሻው ድረስ አዳምጣችሁ ላይክ ማድረጋችሁን እንዳትረሱ። እንግዲህ ስለ አዶኒና ስለ አቤላ መጨረሻ ላይ የምነግራችሁ አዲስ ነገር አለ። እንግዲህ አዶኒ አቤላን ለመግደል ዝቶ ጨርሷል ማለት ነው። እኔ በእጄ አፍኔ ባላጠፋውም ሌሎች ልኬ እንዲገድሉት አድርጋለሁ በማለት እየዛተበት ወደ ቤት ተመልሷል። እንግዲህ ሄለን እንግዲህ መሲንና ኑኑን ያው የሷ ልጆች መሆኗን እስካሁን ድረስ አላወቀችም። ኑኑ የሄለን ልጅ ናት ማለት ነው። እንግዲህ ሄለን የምታለቅስበት ቀን ነው የናፈቀኝ። በተለይ ኑኑ ልጇ እንደሆነች አውቃ የምትጸጸትበት በስቃይ ማየት ነው የምፈልገው። ኑኑና መሲ ሲደሰቱ ማየት ነው የምፈልገው ማለት ነው። ለምንድን ነው ሄለን ኑኑን እንዲሁም ልጅ አይደለሽም አላውቅሽም ያለቻት? ለምንድን ነው ኑኑ የሄለን ልጅ እንደሆነች እስከዛሬ ድረስ ለምን አላወቀችም የምትሉ ብዙ ልጆች አላችሁ። እሱንም ደግሞ እስከ መጨረሻው ድረስ አዳምጡና አስተያየታችሁን ኮሜንት ላይ ጻፉ ማለት ነው። ያው
አሁን ላይ በነገሮቹ በምታወራው በሁሉ ነገሮቹ አቤላ ከግት ምናልባት ተፈቶ በሰላም ከተመለሰ ሄለን እና ኑኑ ያው እናትና ልጅ መሆናቸውን ይመሰክራል ማለት ነው። እንግዲህ አሁን ላይ ለምን እንደታገተ አዶኒ እንዳገተውና እንዳሳገተው ሁላችንም እናውቃለን። አዶኒ ኑኑን ይወዳታል ማለት ነው። ኑኑ የኔ ናት፣ አፈቅራታለሁ፣ እንዲሁም አግብቼ እኖራለሁ፣ ከእሷ ጋር አልለይም እያለ እየደጋገመ ይናገር ነበረ። አሁን ላይ ግን ብዙ ነገሮቹ ያልተሰሩ እንደውም ያልታሰቡ ብዙ ነገሮች አሉ። አቤላና አዶኒ ያው በኑኑ ምክንያት ነው እንደዚህ የማገት እንትን ያደረገው። ስለዚህ ሁላችሁም ኮሜንት ላይ አቤላ መገደል የለበትም፣ አቤላን ማንም ሰው እንድነካው አንፈልግም የምትሉ በሙሉ ይህን ቪዲዮ ላይክ እና ሸር አድርጉ ማለት ነው። እውነት ለመናገር አቤላ ለኑኑ በጣም አስተዋይና በጣም ደስ የሚል ልጅ ነው። አዶኒ ደግሞ እንግዲህ ሰይጣን በፍቅር ፍቅር በግድ አይሆንም። አዶኒ ኑኑን በግድ ካላፈቀርሽኝ፣ ካላወደድሽኝ፣ አብረሽኝ ካልኖርሽ እያለ ብዙ ነገሮችን ሲያደርግ ነበረ። አቤላ ያው ለኑኑ በጣም ደስ የሚል ፍቅር አለው። ኑኑም ደግሞ አቤላን እንደምትወደው ሁላችንም እናውቃለን። አሁን ላይ ግን ነገሮቹ ዝብረቅረቅ ብለው አዶኒ ግዴታ ኑኑን ካላፈቀርሽኝ አልለቅሽም፣ እኔ ወድሻለሁ እያለ እየዛተባት ይገኛል ማለት ነው። ኑኑ ደግሞ እኔ አንተን አልወድህም፣ ስለዚህ ካልወደድኩት ጋር መኖር አልችልም እያለች እሷም ነገሮቹን እንግዲህ ያው በብዙ ነገር ይዛለች ማለት ነው። አዶኒ ወደ እሷ ቁጭ አለችበት ሄደና ከአንቺ ጋር ቁጭ ማለት እንዲሁም ማደር ነው የምፈልገው እያለ እንግዲህ ኑኑንም ሲያስቸግራት እና ሲያስጨንቃት ነበረ። ያው ኑኑም ፊት አልሰጠችውም። አንተ ለምንድን ነህ አቤላን ለመግደል አግተህ ከኔ ጋር የምትሆነው? አንተ ባለጌ ነህ እያለች እሷም ስታመናጭቀው ነው የቆየችው። ቢሆንም ግን አቤላና አዶኒ አሁን ላይ ያው አቤላ አዶኒ እንዳሳገተው እና በኑኑ ምክንያት ኑኑ የኔ ናት በማለት ምክንያት ብዙ በቀሎችን ሊያደርስ የቻለ ልጅ ነው። ቢሆንም ግን አሁን እስከ መጨረሻው ድረስ ካዳመጣችሁ ለምንድን ነው አቤላ እንዲሁም ነገሮችን የማያደርገው የምንለው? ኑኑም እንግዲህ አዶኒ ከአንቺ ጋር ነው መቀመጥ ማደርም የምፈልገው እያለ ሲያስቸግራት ኑኑ የሆነ ድንጋይ አነሳችና ግንባሩ ላይ መተዋለች ማለት ነው። እውነት ይገባዋል ነው የምለው። ኑኑም ሆነ መሲ በጣም ጀግኖች ናቸው። ያው እሱ አዶኒ ያው ኑኑን ከአቤላ ፍቅር ለማስጣል እየሞከረ ቢሆንም አሁን ላይ ግን ኑኑ ያው ስለ አቤላ ነው እንጂ የምታስበው ስለ አዶኒ አስባም አቅዳም አታውቅም። ግዴታ በፍቅር ግዴታ እኔን ካላፈቀርሽ፣ እኔን ካልወደድሽ፣ እኔን የሆነ ጋር ካላደረሽ ማለት አይቻልም ማለት ነው። እንግዲህ ያው ሄለን ያው የምታለቅስበት ቀን እየቀረበ ነው የሚሆነው። ለምን ኑኑንና መሲን እያሰቃየቻቸው ልክ ልጆቿ እንዳላደሉ አድርጋ ነው የምታስበው። ግን እሳ ኑኑና መሲ ያው የሄለን ልጆች እንደሆኑ ታውቀዋል ማለት ነው። ያወቀች ጊዜ ምን ይውጣት ይሆን ልጆቿን እንደዚህ እያሰቃየች በሚለው ብዙ ነገሮች የሚደረጉ ይሆናል። ቢሆንም ግን ኑኑና እንዲሁም ሌሎቹ የሚያደርጉት ብዙ ነገር አለ። በዛም ሆነ በዚህ የሚፈጠር ነገሮች ብዙ ነገሮች አሉ። እነሱንም ያው አብረን የምናይ ይሆናል ማለት ነው። እንግዲህ የሄለን የመጨረሻው ነገር ምን ይሆን የሚለውን እናያለን። እንግዲህ አቤላ በህይወት ድኖ ወደ ቤተሰቡ ከተመለሰ፣ አዶኒ እንዳገተው ደግሞ ለቤተሰቡ ከተናገረ አዶኒ ትልቅ ችግር ስለሚፈጠርበት
አዶኒ አሁን ያለው አቋም ምንድን ነው? አቤላን ያው ገድሎ እሱ በነፃነት መኖር የሚፈልገውን ነገር ማግኘት ነው። ቢሆንም ግን እየተሳካለት አይደለም። እንደምንም ብሎ አቤላ ከታገተበት ከወጣ የአዶኒ ነገሮች ሁሉም እንደሚበላሹ ስለሚያውቅ አዶኒ አሁን ላይ ያው በፍቅር ውስጥ ገብቶ እየበጠበጠ